ሀገራችሁና ቤታችሁ ወደ አዲስ አበባ ኢትዮጵያ እንኳን ደህና መጣችሁ ለማለት እወዳለሁ። ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን በአክብሮት እጠይቃለሁ። ክቡር ጠቅላይ ሚኒስትር። ክቡር ፕሬዝዳንት ኢሳያስ አፈወርቂ፣ ክቡር ፕሬዝዳንት ሙላቱ ተሾመ፣ ክቡር የኢፌዴሪ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ፣ ክቡር የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ የሃይማኖት አባቶች፣ ዲፕሎማቲክ ኮርስ፣ ዛሬ የኢትዮጵያ ሕዝብ በተለይም የአዲስ አበባና የአካባቢዋ ሕዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍል የማንችለውን ፍቅር በተግባር አሳይቶን ሳንሰጠው ሳናገለግለው ሳንሰራለት ያከበረንን ሕዝብ ብዙ መናገር ብፈልግም እንኳ በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት ጋብዛለሁ። ነገ በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ። መጀመሪያ ፕሬዚዳንት ሙላቱ ብዙሕ ሓባሓፂር ዛሪብና ናይ ብሓቂ ኣብ ልብና ዘሎ ስምዒት ክንገልጽ ኣይንኽእልን ኢና። ተዳልዩ ድመፀ ክዛረብ ድኽእል ክዛረብ ይኽእል። ኣነ ግን ኣብ ቅድሚኹም ኮይነ ብስምዓኒ ናይ ብሓቂ ውሽጠይ ኣብ ልበይ ዘሎ ስምዒት ክገልጽ ከቢድ ነገር እዩ ንዓይ። እዚ ዝኸይድ ዘሎ መስርሕ እየ ዝብሎ ኣነ ታሪክ ይስራሕ ኣሎ፣ ታሪክ ይስራሕ ኣሎ። ንኾነ ሰብ ጽባሕ ሰዓት ምስ ሓለፈ ምናልባት ክገልጾ ይኽእል ይኸውን። ግን ናይ ህዝቢ ኤርትራ ፍቕሪ ናይ ህዝቢ ኤርትራ ድልየት ዶክተር አብይ ምስ መፀ ዕድል ስለ ዝሃበና ኣብ ቅድሚ ዓለም ስምዒቱ ክገልጽ ስለ ዝኸኣለ ህዝቢ ኤርትራ ንኹሉ ክንዛረቦ ንኽእል ንኹሉ ክንገልጾ ንኽእል ነገር ህዝቢ ገሊጽዎ እዩ። ንሕና ድሕሪ ህዝቢ ኢና፣ ልዕሊኡ ክንገልጹን ኣይንኽእልን። እዚ ከዓ ሓበን ንዓና ሓበን ንህዝቢ ኤርትራ ሓበን ንህዝቢ ኢትዮጵያ ኩርዓት ንህዝቢ ኢትዮጵያ ስለ ዝኾነ ካብዚ ዝዓቢ ፀጋ የለን። ነቶም ዝሓለፉ ነዚ ከይረኣዩ ዝኸዱ ነዚ ከይረኣዩ ከይዶም ኢልና ንጣዓሰሉ ንሕና ግን ዕድለኛታት ኢና ዝረአና። እዚ ከይድ ዘሎ መስርሕ ከዓ ሸቶታቱ ክወቅዕ ኣብ ድብፃሕ ክንበፅሕ ከም ጉየ ክንጎይ ህዝቢ ኤርትራን ህዝቢ ኢትዮጵያን ክልተ ህዝቢ ይብሉ ዝዛረብ ድሕሪ ሕጂ ነቲ ሓቂ ዘይፈልጥ ጥራይ ክልተና ከም ሓደ ህዝቢ ነዘርና ክንጓዓዛ የርኢና ሕጂ ኣብ ዶክተር አብይ ኣብዚ የድልየኒ ሽግር ኣቲኒ ክገልጽ ኣይክእልን እየ ስምዒተይ ካብዚ ንላዕሊ የቐንየልና ኣቀባባል ናይ ብሓቂ ንጀንዊን ናይ ልቢ ስምዒት ትገልጽ ስለ ዝኾነ ካብዚ ካብ ምስጋና ንላዕሊ
ንህዝቢ ኢትዮጵያ ንህዝቢ አዲስ አበባን ከባቢያን ጽባሕ ድሕር ጽባሕ ህዝቢ ኤርትራን ህዝቢ ኢትዮጵያን ከዓ ናይ በሓቂ ንዓለም ኣለና ናብዚ ንኸይድ ኣለና ኢሎም ክገልጹ ዘለና እምነት ልዑል ስለ ዝኾነ ደስታና ንሎሚ ንጽባሕ እንድሕር ጽባሕ ሙሉእ ዘይጉድል እዩ ደስ ይበልኩም ደስ ይበለና ሐሳቡ ጠቅለል ብሎ ሲገለጽ የዛሬ ቀን ታሪካዊ ቀን ነው የደስታ ቀን ነው የኢትዮጵያ ህዝብና የኤርትራ ህዝብ ከዚህ በኋላ ሁለት ህዝቦች ናቸው ቢሎ የሚናገር ሰው ካለ ሞኝ ነው ወደፊት አብረን ወደፊት እንራመዳለን ይሄን ሳያዩ ያለፉ ሰዎች በጣም ያሳዝናል ግን ወደፊት ሁለቱንም ህዝቦች እንክሳለን በፍቅር ባንድነት ወደፊት እንራመዳለን ነው የሚለው ጠቅለል ሲል ላደረጋችሁልኝ አቀባበልም በጣም አመሰግናለሁ ብለዋል ክብር ፕሬዝዳንት አይተ ኢሳያስ አፈወርቂ Ladies and gentlemen, for the ambassadors, His Excellency President Isaias Afwerki said he first expressed the happiness that he felt on behalf of his delegation to the people of Eritrea that the reception here at Addis Ababa was wonderful. The people of Addis Ababa, the people of Ethiopia, the Prime Minister and his government as well. Mr. President also said that the past is the past, although regrettable. We have to work together now to make up the time that we have lost in the past. The future is much more brighter. People of Ethiopia are one people, two countries, but our future together is much more brighter. So let's work together. This is a happy moment. This is a historic moment. Congratulations. Thank you very much. الجبار አጋይሽና ነውሕ ተጓዒዞም ስለዝመጹ ድኻሙውን ስለዘሎ ናይ ምሳሕ እንግዶት ክቕጽል እዩ ብሩኽ ማዕዲ ንብል ተአንገዱታ ተጊምና እንኳዕ ደሓን መጻኹም ብሩኽ መዓልቲ ክቡራትና ክቡራን እንግዶቻችን ከዚህ በመቀጠል የምሳ ስነ ስርዓቱ የሚጀምር ይሆናል አስተናባሪዎች